ሁላችንም አይባችን ተወስዶብናል። አሁን እንደ ድሮ አይደለም ቢዝነስ የሚሰራው። አሁን እንደ ድሮ አይደለም ገንዘብ የሚሰራው። አሁን እንደ ድሮ አይደለም ነገሮች እየተከናወኑ ወይ ደግሞ ነገሮች እየሆኑ ያሉት። ይውላችሁ ጊዜው የሚፈልገውን ነገር ይዞ መገኘት ያስፈልጋል። ጊዜው ምን ይፈልጋል? አሁን ጊዜው ምን ይፈልጋል? የዚህ ዘመን ጊዜ ከድሮ ጊዜ በጣም ይለያል። አሁን ያለንበት ጊዜ ደግሞ ወደፊት ከሚመጣው ጊዜ በጣም የተለየ ነው የሚሆነው። የወደፊቱ ጊዜ በጣም አስፈሪ፣ በጣም ደግሞ ጥሩ ነገር የሚያለው ነው። ከጊዜው ጋር አብሮ መንቀሳቀስ ያስፈልጋል። አይባችን ተወስዶብናል። ሁላችንም አይባችን ተወስዶብናል። ትናንትና የጀመረው ቢዝነስ ፌል አድርጓል። ትናንትና ላይ የምናውቀው ነገር ዛሬ አይሰራም። አዲስ ነገር ያስፈልጋል ማለት ነው። ስለዚህ ነገሮች የተቀያየሩ ነው። ማየት መቻል አለብን። ማስተዋል መቻል አለብን። ነገሮች ሲለዋወጡ ማየት መቻል አለብን። ከጊዜው ጋር አብሮ መንቀሳቀስ መቻል አለብን። አብዛኞቻችን አይባችን እየተወሰደብን ያለው አይባችን እየተንቀሳቀሰብን ያለው ከአይቡ ጋር መንቀሳቀስ ስላቃተል ተወስዶብናል። የሆነ ቢዝነሳችን የሆነ ስራችን ተወስዶብናል። በሆነ ቴክኖሎጂ የሆነ ስራችን ተወስዶብናል። የሆነ ቢዝነሳችን በሆኑ ሰዎች በሆኑ ከኛ በተሻለ እውቀት ባላቸው ሰዎች ተወስዶብናል። ገንዘባችን ከኛ የተሻለ እውቀት ባላቸው ሰዎች ተወስዶብናል። ብዙ ቫልዩ በሰጡ ሰዎች ተወስዶብናል። አያችሁ እናንተ ቢዝነሳችሁ ላይ በየለቱ አዳዲስ ነገሮችን መጨመር ካልቻላችሁ፣ ቢዝነሳችሁን በየጊዜው ካላሳደጋችሁ፣ አዳዲስ ነገርን ካልሞከራችሁ፣ ለውጦች ጋር አብራችሁ መለጥ ካልቻላችሁ፣ ቢዝነሳችሁን ማሳደግ ካልቻላችሁ የሆነ ሰዓት ላይ ፌል ታደርጋላችሁ፣ ከቢዝነሱ ትወጣላችሁ። ስለዚህ ቢዝነሳችሁ እንዲያድግ የምትፈልጉ ከሆነ ጊዜው ጋር አብራችሁ ተንቀሳቀሱ። ጊዜው ምን ይፈልጋል? ጊዜው እንዴት ነው እየሄደ ያለው? ቢዝነሶች እንዴት ነው እየተሰሩ ያሉት? ድሮ ቢዝነስ በሆነ መንገድ ይሰራ ነበር። አሁን ግን በዛ መንገድ አይሰራም። አሁን አዲስ ነገር ይፈልጋል። አሁን በጣም ብዙ ዘመናዊ ነገሮች መጥተዋል። አብራችሁ ተንቀሳቀሱ። አይቤን ማን ወሰደው ብላችሁ አይባችሁን ቁጭ ብላችሁ አጠብቁ። ትናንትና ያጣችሁትን ቢዝነስ ማንንም መቶ ለእናንተ አይሰጣችሁ። አለቀ የእናንተ ቢዝነስ። እዛ ጋር ቆማችሁ ትቀራላችሁ እንጂ የምታገኙት አንዳች ነገር የለም። ምን ማድረግ አለባችሁ? አዲስ ነገር መልመድ፣ አዲስ ባህሪ መገንባት፣ አዲስ ልማድም መገንባት ያስፈልጋል። ድሮ ባላችሁ እውቀት ትናንትና የገነባችሁትን ቢዝነስ ገንብታችኋል። ዛሬ ደግሞ በዛ ባላችሁ እውቀት አዲስ ቢዝነስ መገንባት አትችሉ። አዲስ እውቀት ያስፈልጋችኋል። ትናንትና ያላችሁ ማነት ይዛችሁ ዛሬ አዲስ ቢዝነስ መገንባት አትችሉ። ስለዚህ ከዘመኑ ጋር አብራችሁ ተራመዱ። ከጊዜው ጋር አብራችሁ ሂዱ። አዳዲስ ነገሮችን ለማወቅ ጓጉ። አዳዲስ ነገሮችን ለማወቅ ተነሱ። ስታክ አድርጋችሁ ያላችሁበት ቦታ ላይ ቁጭ ብላችሁ ቢዝነሳችሁ በድሮ መንገድ አሁንም ገንዘብ እንዲያመጣላችሁ አጠብቁ። ከገበያ እየወጣችሁ ነው፣ እየተሸወዳችሁ ነው። ስራችሁ ላይ በድሮ መንገድ ስራችሁን እየሰራችሁ እድገትን ለውጥን አጠብቁ። እድገት ከናንተ በኋላ ለመጡ ሰዎች ይሰጣል። ለምን? አዳዲስ እውቀት ስላላቸው፣ አዲስ አመለካከት ስላላቸው፣ ከናንተ የተሻለ ነገር እነሱ ስላላቸው። ምክንያቱም የትኛው ቦታ ላይ ዛሬ ተቀጥራችሁ ብትሰሩ ሰዎች የሚፈልጉት የድሮአችሁን እውቀት ሳይሆን አሁን ከጊዜው ጋር ምን አይነት እውቀት አላችሁ የሚለውን ነገር ነው። በዛ ነው ሰዎች የሚያሳድጓችሁ። ስለዚህ ጊዜው የሚፈልገው ነገር ይዛችሁ ተገኙ። ከጊዜው ጋር አብራችሁ ተለውጡ። አብራችሁ ፍሎ አድርጉ። ወደፊት ሂዱ። ግዴታ ስራችሁን እስክትነጠቁ አጠብቁ። አይባችሁ ሲወሰድባችሁ አጠብቁ። ገንዘባችሁን እስክታጡ አጠብቁ። ቢዝነሳችሁ ፌል እስኪያደርግ አጠብቁ። የድሮ ኮንፈርት ውስጥ ተቀምጣችሁ በድሮ መንገድ ብቻ ነገሮች እንዲሰሩ አጠብቁ። አብራችሁ ተጓዙ። ድሮ መቀጠር በጣም ሌክዠሪ ነገር ነበር። ዛሬ ግን ሌክዠሪ ነገር አይደለም ተቀጥሮ የሆነ ቦታ ላይ መስራት። ድሮ ገንዘብ መስራት በጣም ከባድ ነበር። አሁን ግን እንደዛ ከባድ አይደለም። ራሳችሁ ላይ ከሰራችሁና እናንተ ለሰዎች ቫልዩ አድ ማድረግ ከቻላችሁ እመኑ ገንዘብ የምትሰሩበት መንገድ በጣም ቀላል ነው። እንደ በፊቱ ከባድ አይደለም። የሆነ ነገር ለማንበብ የሆነ መጽሐፍ መፈለግ ድሮ በጣም ከባድ ነበር። አሁን ደግሞ በስልካችሁ በምናችሁ የሆነ መጽሐፍ ማንበብ ትችላላችሁ። አሁን እንደ ድሮ የሆነ መስሪያ ቤት ገብታችሁ ስራ ላሰሩ ትችላላችሁ። ቤታችሁ ቁጭ ብላችሁ በስልካችሁ መስራት ትችላላችሁ። በኮምፒውተራችሁ መስራት ትችላላችሁ። ድሮ ሰዎች የሆነ ነገር ለመማር ትምህርት ቤት መግባት ነበረባችሁ። አሁን በስልካችሁ መማር ትችላላችሁ። እንደ ድሮ አይደለም። ጊዜው በጣም የተቀየረ ነው። ድሮ ኢንተርኔት ለማግኘት በጣም ብዙ ርቀት ነበር። በጣም ብዙ ቦታ ላይ ሄደን ነበር ኢንተርኔት የምናገኘው በጣም ብዙ ፈልገን። ዛሬ ሁሉም ሰው በየቤቱ ኢንተርኔት አለው፣ በየስልኩ ኢንተርኔት አለው። ጊዜው ነው ይሄን ያመጣው። ከጊዜው ጋር አብራችሁ ማትለወጡ ከሆነ ከገበያው ትወጣላችሁ፣ ፈላጊ ታጣላችሁ፣ ጠያቂ ታጣላችሁ። ከጊዜው ጋር አብራችሁ ተራመዱ። ጊዜው የሚፈልገው ነገር ይዛችሁ ተገኙ። አይባችሁ እንዳይወሰድባችሁ ተጠንቀቁ። አይባችሁ ጠረኑ ሲለወጥ መጠኑ ሲያንስ እወቁ። ባኑበት ምንድነው እየተከናወነ ያለው ብላችሁ ጠይቁ።